እንኳን ወደ ምርጡ የሴቶች የውበትና ራስን ማሻሻያ በሰላም መጣችሁ። ሰላም ኤፍራታ ነኝ። በዛሬው ቪዲዮ ሁሌም አምረንና ደምቀን መታየት የምንችልባቸውን መንገዶች አብረን እናያለን። የመጀመሪያው ስኪን ኬር። የሚያበራ ቆዳ የማንኛውም ግሎ አፕ መሰረት ነው። እናም በመሰረታዊ ነገሮች ጀምሪ። ቆዳሽን በሚስማማሽ ሳሙና ወይም ክሊንዘር አጽጂ። እንዲሁም ደግሞ ቆዳሽ እርጥበቱን ጠብቆ እንዲቆይ ከታጠብሽ በኋላ ሁሌም ሞይስቸራይዘር ተጠቀሚ። እንዲሁም ደግሞ ሰንስክሪን አትርሺ። ጥቁር ቆዳ ላላቸውም ጭምር ከሃይፐር ፒግመንቴሽን ወይም የቆዳ መጥቆርና ከቅድመ እርጅና ይጠብቃል። እና ነጭ ምልክት ወይም ደግሞ ዋይት ካስት የማይተው ሰፊ ጥበቃ ያለው ኤስፒኤፍ ምረጪ። ተጨማሪ ብርሃን ወይም ደግሞ ግሎ ከፈለግሽ የቫይታሚን ሲ ሲረም በየቀኑ በምትጠቀሚው የቆዳ እንክብካቤ ሂደት ውስጥ አካቺ። ይህ ቆዳሽን እንዲያበራ ያደርጋል፣ የቆዳ ቀለምንም እኩል ያደርጋል። ሁለተኛው ቦዲ ኬር። ሰውነትሽም እንደ ፊትሽ ተመሳሳይ ፍቅር ይገባዋል። በኤክስፎሌሽን የሞቱ የቆዳ ሴሎችን ማንሳት ቆዳሽ ለስላሳና ለምለም እንዲሆን ያደርጋል። እንዲሁም በሻወር ውስጥ የሹገር ስክራብ መጠቀም የደም ዝውውርን ያሻሽላል እና ደግሞ የሞተ ቆዳን ያስወግዳል። ከሻወር በኋላ እርጥበትን ለመዝጋት ወፍራም የሰውነት ክሬም ወይም ደግሞ ሎሽን ተጠቀሚ። ለምሳሌ እንደ ሺያ ካካኦ በተር በተለይ ለጥቁር ቆዳ በጣም ጥሩ ምርጫዎች ናቸው። ቆዳሽንም እርጥበታማና የሚያበራ ያደርጉታል። እና ደግሞ እንደ ክርንና ጉልበት ያሉ ደረቅ ክፍሎች ተጨማሪ እንክብካቤ ይፈልጋሉ። ስለዚህ ወፍራም ክሬም ወይም ዘይት ተጠቅመሽ በደንብ እንክብካቤ አድርጊላቸው። ሶስተኛ ሄር ኬር። ጸጉርሽን መንከባከብ በጣም ኃይል የሚሰጥ የግሎ አፕ ጉዞ ነው። በመጀመሪያ በቂ ውሃ መጠጣት እና ደግሞ የትኛውም አይነት የጸጉር አይነት ቢኖርሽም እንደ አርጋን ኦይል፣ ካስተር ኦይል ወይም ጆጆባ ኦይል ያሉ ዘይቶች እርጥበትን ለመጠበቅ በጣም ይረዳሉ። እንደ ሹሩባ፣ ትዊስት ወይም ደግሞ በንስ ያሉ ፕሮቴክቲቭ የጸጉር አሰራሮች ውብ ከመምሰል በተጨማሪም ጸጉርሽ እንዲያድግና ጤናማ እንዲሆን ይረዳል። የራስ ቆዳሽ ወይም ስካልፕ ላይ ከመጠን በላይ ግፊት እንዳይኖር ደግሞ ውጥረትን ማስወገድና የጸጉር አሰራርሽን ከጊዜ ወደ ጊዜ መቀየር አትርሺ። እንዲሁም ደግሞ ማታ ከመተኛትሽ በፊት በሲልክ ወይም ደግሞ ሳትን ቦኔት ተሸፍነሽ ተኝ። አራተኛ አውትፊት። ሰዎች በመጀመሪያ አስተውለው የሚያዩት ነገር ቢኖር አለባበስሽን ነው። ስለዚህ ጥሩ አድርጊው። በመጀመሪያ የራስሽን ስታይል ለይተሽ ወቂ። እኔን ይመቸኛል፣ እኔን ይገልጸኛል ብለሽ የምታስቢውን አለባበስ ምረጪ። እንዲሁም ሁሌ ተመሳሳይ ቀለሞች ያላቸውን ልብሶች ከማዘውተር ይልቅ አንዳንዴ ከሌሎች ቀለሞች ጋር ኮምባይን ማድረግ ልመጂ። አምስተኛ ኮንፊደንስ። ኮንፊደንስ የየትኛዋም ሴት ትልቁ ውበቷ ነው። በራስ መተማመን ሁሌም ሊኖርሽ ይገባል። ስለዚህ ሁሌም ቆንጆ ሆነሽ ለመታየት ኮንፊደንስ ትልቁ ነገር እንደሆነ ማወቅ አለብሽ። ስለዚህ የኔ ውዶች ሁሌም ቢሆን ምንም ነገር ማድረግ እንደምትችሉ ራሳችሁን አሳምኑ። ስለዚህ ይሄን ቪዲዮ ከወደዳችሁት ሰብስክራይብ አድርጉ። ድጋሚ እስከምንገናኝ ሁሌም ቆንጆ ሆነሽ ቆይ።